አለመማርም ይጎዳል፣ አለማወቅም ያስደነግጣል። አንጽሖ ሥጋሃ ቅዱስ ወኪያሃ ማለት ምን ማለት ነው? ጥሬ መጽሐፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ ዘመናዊያን ሰባክያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ። ድንግል በተፈጥሯ እንኳን ከአካሏ የሚወጣ ስሜትም የለባት። አልብኪ ነውር ወኢምንትኒ ላዕሌኪ ማለት ምን ማለት ነው? እስቲ የተማራችሁ አልብኪ ነውር ወኢምንትኒ ላዕሌኪ ሰሎሞን። አንጽሖ ሥጋ የተባለው ሰው እንደመሆኗ እሱም ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እናትና ልጁ ሥጋ ተዋሂደዋል። እህል ውሃ በሚቀምሱበት ጊዜ ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን? ባህሪ መለኮቱ አቃጥሎ በላበት ይጠፋ ነበረ ይላል። ይሰማችኋል? ግን ከአካሉ ወይም ከአካሏ የሚወጣ ነገር እንደኛ እንደ ፍጡራን እኛ የበላነው የጠጣነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በደም ስር ገብቶ ኃይል ይሆንናል፣ ደካማ ስለሆነ። እነሱ ግን ግዙፍ ሥጋ ቢዋሃዱ ሰው መሆናቸውንም ለማረጋገጥ ቢበሉ ቢጠጡ መንፈስ ቅዱስ አቀባም ከርሰ እማ ይላል። ከእናቷ እማ የተባለችም ደግሞ ሔዋን ናት፣ ሐና አይደለችም። ከሔዋን ከእናቷ ወይም ከአባቷ ከአዳም ባህሪ ጀምሮ ቅዱስ ጊዮርጊስ ቤዛ ይባላል። እስቲ ቤዛ በሉ። ቅዱስ ጊዮርጊስ ቤዛ ይባላል። እመቤታችን ቤዛዊት ዓለም ትባላለች አይደል? መድኃኔ ዓለም ቤዛ ኩሉ ይባላል። የመድኃኔ ዓለም የባህሪ ነው። የእመቤታችን የነ ቅዱስ ጊዮርጊስ ቤዛነት የጸጋ ነው። እንዲህ ይላል። ምን ይመስላችኋል? ቤዛነቱን ሲገልጽ ሰላም ለህሊናከ ዘመከረ በልባዌ በሞቱ ወበተንሥኦቱ ተሳትፎ መራዊ አቃቤ ሥራይ ጊዮርጊስ መፈውሰ ደዌ ለወለት ከመቤዘውካ ይልናል። ቤዛ ለወለት ከመቤዘውካ ማፈደር አጎን አሮዬ አየው ቤዛ ይለዋል። ቤዛ ይባላል። እመቤታችን ቤዛ አትባልም የሚል አንዳንድ ተነስቷል ይባላል ሰሞኑን። እንዴ መድገም ነው እንጂ መልኩን መድገም፣ ጸሎት መጸለይ። አየው ለወለት ከመቤዘውካ ማፈ ደራጎን አሮዬ ደራጎን ከተባለው ዘንዶ ያችን ቢርታዊትን እንዳዳንካት ቤዛ የተባለ ቅዱስ ጊዮርጊስ ቤዛውካ ቤዛው አዳነ። ተረፈ ሕይወቴ ቤዙ እምኩሉ ምንሳዊ ቤዙ ደግሞ ቤዛ ማለት ቤዙ ደግሞ አንድ ሁለት አንቀጽ አገኘው እዚህ ላይ አንድ ቤዛውካ ደግሞ ቤዙ የኔንም ባድ ነው። አዳ ቤዛ አይባልም እንዴ? ቅዱስ ጊዮርጊስ እንኳንም በቤታችን እንዴ አምን አይኑ የታወረ ነው እንዴ? ምን የሆነ ነው? አያ መልካ ማርያም ቢደግም መልካ ኢየሱስ ቢደግም መልካ ጊዮርጊስ ይደግም ይሁን ያገኘዋል። ከመቤዛውካ ለሁለት ከመቤዛውካ ማፈደራጎን አሩዬ ካውሬው ከደራጎን ያችን ብርታዊትን ቤዛውካ እንደ ተቤዣት ቤዛ እንደሆንካት እንዳዳንካት ተረፈ ሕይወቴ ቤዙ እምኩሉ ምንሳዌ የኔንም ያለውን ሰውነቴን ከጥፋት ሁሉ ቤዛ ሁነው አድነው ይባላልና ቤዛነታቸው የጸጋ ቤዛ ነው እንጂ ድንግል ማርያም ቤዛዊት ዓለም ትባላለች። አትደናገጡ። እሺ መጽሐፍ ነው የሚናገር። ይሄ ዛሬ አሁን የጠቀስኩት ቅዱስ ጊዮርጊስ ስላገኘውለት ነው። ራሱ ከመልኩ ስላገኘውለት ነው። ዝም ብዬ አይደለም። ለቤዛ ዓለሙ እመቤታችንማ መቼም የሱም አለው እንጂ ምንድነው ቤዛ ልቃ ወርቅ ምንድነው ቤዛ መልኩ ላይ አለ። ደግሞ ሁለተኛማ የጊዮርጊስ ቤዛነቱ ብዙ አለ። ቤዛ ኃጣውየ ይኩን
ጻማ ከፍትፉድ የሚል ሁሉ አለ። የቅዱስ ጊዮርጊስ ቤዛ ኃጣውየ የኃጢአቴ ቤዛ ይሁንልኝ፣ ኃጢአቴ ይደምሰስ። እንኳን ይገርማቸዋል እንኳን ለበጎ ለክፉ እግዚአብሔር ራሱ ቤዛነታቸው ሲገልጽ ምን አለ መሰላችሁ? በዚህ በትንቢተ ኢሳይያስ ላይ ረሰይኩ ለከ ተውላጠከ ግብፀ ወሲዮናሃ ወኢትዮጵያ ቤዛከ ይላል። ቤዛከ እንኳን ለበጎ ያኮ ለክፉ ነው። ለክፉ ፈርዖንን ስላጠፋ ለእስራኤልም ላለው ለአንተ ፈርዖንን ሲሆንን አግን ቤዛ አድርጌልሃለሁ፣ ለውጥ አድርጌልሃለሁ። ለክፉ እኮ ነው። ራሱ ነው እኮ እግዚአብሔር የተናገረ። ረሰይኩ ለከ ተውላጠከ ግብፀ ወሲዮናሃ ወኢትዮጵያ ቤዛከ ቤዛከ ቤዛከ። ይህ መጽሐፍ ቅዱስ በትንቢተ ኢሳይያስ የተጻፈ ነው። ራሱ እግዚአብሔር ቤዛ ብሏቸዋል። ሙሴ ቤዛ ነው። ኤርትራ ቤዛ ናት። እነዚያን ያድና እነዚያን ያሰጠመች እሳተ ባቢሎን ቤዛ ናት። ለማን? ለሰለስቱ ደቂቅ አልበላቻቸውም። የሙሴ በትር ቤዛ ናት። ምንድነው አለ እዚያ ላይ ያለ ደግሞ ስመላለሙ ላይ ቅዱስ ያሬድ ወኮነቶሙ በትር ቤዛ ሆሙ፣ ወኮነቶሙ በትር ቤዛ ሆሙ። ያቺ በትር የሙሴ በትር ለእስራኤል ቤዛ ናት ይላቸዋል። ለምን? የከፈለች እሷ ስለሆነች፣ ያሻገረች እሷ ስለሆነች ወኮነቶሙ በትር ቤዛ ሆሙ ቅዱስ ያሬድ። እንግዲህ ያቺ በትር ቤዛ ከሆነች እመቤታችን እንዴት ቤዛ አትባልም ነው? ከሙሴ በትርና ከእመቤታችን ማን ይበልጣል? እስቲ ማን ይበልጣል? እመቤታችን አይደለኝ? የሙሴ በትር እኮ ለእመቤታችን ምሳሌዋ ናት። አዲያ ምሳሌይቱ ኮነቶም ቤዛ ከተባለች አማናዊት ድንግል ማርያም እንዴት ቤዛዊት ዓለም አትባልም? ይህ ስህተት ነው። ቤዛዊት ናት። ቤዛዊት ዓለም በሉ እስቲ። እግዝእትነ ማርያም ቤዛዊተ ኩሉ ዓለም፣ እግዝእትነ ማርያም ቤዛዊተ ኩሉ ዓለም፣ እግዝእትነ ማርያም ወላዲተ አምላክ ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም። ይሄ ነው እንጂ እንደው ከመብዘው ካያለ ቅዱስ ጊዮርጊስ አዳንክ እየተባለ አያድንም እንዴት ይባላል? ግን የጸጋ ነው። የባህሪ ብላችሁ እንዳትይዙ፣ የጸጋ ነው። አሁን በሰሞኑ የመጣው ነገር እሱ ነው። ተመልከቱት። ይሄ ማህበራዊ ሚዲያውን ጥልቅልቅ አድርጎ ሲበጠብጠን የሰነበተው ሰይጣን መግቢያ ያገኘ ማለት ነው። ተመልከቱት። ሰይጣን መግቢያ ያገኘ ማለት ነው። ይሄ ጳጳስም የሚናገረው መነኩሴ የሚናገረው አስረግጬ ነው የምነግራችሁ። ማንም ቢናገረው ምን ለውጧል? እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም። ከዚህ በኋላ የቀደሙ አባቶቻችን አስተምሮናል። ቄርሎስ አስተምሮናል፣ ኤፍሬም አስተምሮናል፣ ዮሐንስ አፈወርቅ አስተምሮናል። ሌሎችም እንደ ዮሐንስ አፈወርቅ ጉባኤ እኮ እመቤታችን ትመሰገንበት የነበረው ያ ትልቅ ጉባኤ የሰማይ መላእክት ወርደው ይታደሙበት የነበረው ጉባኤ እኮ ነው። አባ ማርዳኒ እንዳያቸው 12 መላእክት በዮሐንስ አፈወርቅ ጉባኤ ላይ ለመገኘት የወርቅ ማዕጠንታቸውን ይዘው ሲመጡ አይቷቸው ነበር ይላል። የሰማይ መላእክት ሳይቀር ይታደሙበት በነበረው ጉባኤ ላይ ትመሰገን ነበር እመቤታችን ቅድስት ድንግል ማርያም። ስለዚህ ያንን ምስጋናዋን ልናቋርጠው በፍጹም አንችልም። እኛ የዮሐንስ አፈወርቅ ልጆች ነን። እኛ የቅዱስ ቄርሎስ፣ የቅዱስ ያሬድ፣ የአባ ጊዮርጊስ ዘጋስጫ ልጆች ነን። ከዚያ የተለየ ምንም አይነት ሀሳብ፣ ምንም አይነት እምነት አይመጣም። አትደንግጡ እግዚአብሔር ቤተሰቦች፣ ይሄ ይሁን ዘንድ ያለው ነው። ገና ወደፊት አውሬው በትልልቅ ሰዎች ምልክታችን በምናደርጋቸው ሰዎች ሳይቀር ሊፈትነን እንደሚችል ማወቅ ይኖርባቸዋል። ወደፊትም ቢሆን የሆነው ሆኖ ግን እንዲህ ባለ መናወጥ ውስጥ እንድናልፍ የፈለገው ሰይጣን ለምንድን ነው ካላችሁኝ፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕማም ታመን በትንሣኤው ደግሞ ደስ ተሰኝተን እንዳንቆይ ስለፈለገ ማለት ነው። ሕማሙን መከራውን በትዕግስት እንዳንቀበለውና በሐዘን ሰንብተን በመቃብሩ አጠገብ ተሰልፈን ብርሃነ ትንሣኤው ደጅ እንዳንጠና ሌላ አጀንዳ አምጥቶ በመካከል ሲበጠብጠን ሰንብቷል ማለት ነው። እግዚአብሔር ከክፉ ነገር ሁሉ ከሁላችን ያርቅልን። የሚያስጨንቀን
በርታልን ማርያም ድንግል መመኪያቸው የደናግል እሷ ምርኮ የምልጃ ቤት ናት የሚያስጨንቀውን የምታቃልል ለፍጥረት ሁሉ ትማልዳለች በመላእክት ክንፎች ትጋረዳለች እርሷ ትበልጣለች ከኪሩቤል ደግሞ ትልቃለች ከሱራፌል ከፍጥረት ሁሉ ትማልዳለች በመላእክት ክንፎች ትጋረዳለች እርሷ ትበልጣለች ከኪሩቤል ደግሞ ትልቃለች ከሱራፌል ማርያም ድንግል እንኳን ለደናግል ይእትኪ ቤተ ምሳሌም ዘአስተአጽሙ ታቀልል ማርያም ድንግል እንኳን ለደናግል ይእትኪ ቤተ ምሳሌም ዘአስተአጽሙ ታቀልል ለኩሉ ፍጥረት